ውድ የጤናማ ኑሮ ቤተሰቦች እንደምን አላችሁ? ዛሬ አንድ ወሳኝ ጥያቄ ልጠይቃችሁ። ትዳራችሁ ከአልጋ ጨዋታ በኋላ ባለው 10 ደቂቃ ላይ ሊፈርስ ወይም ሊጠነክር እንደሚችል ያውቃሉ? ብዙ ሴቶች ወሲብ ሲያልቅ ሁሉ ነገር ያበቃ ይመስላቸዋል። ነገር ግን ለወንዶች ትልቁ የፍቅር ትስስር የሚጀምረው ያ የፍላጎት ማዕበል ረገብ ሲል ነው። ዛሬ ባልሽ ከአንቺ የሚፈልጋቸው ግን የማይናገራቸው 10 ሚስጥራዊ ፍላጎቶች በዝርዝር እናያለን። ወደ ዝርዝሩ ከመግባታችን በፊት ይህ መረጃ ለብዙዎች እንዲደርስና ትዳሮችን እንዲታደጉ ቪዲዮን ላይክ በማድረግ ጀምሩ። ለቤተሰባችን አዲስ ከሆናችሁ ደግሞ በየቀኑ እንዲህ ያሉ ጠቃሚ ምክሮች ለማግኘት ሰብስክራይብ ያድርጉና የደወል ምልክቷን ይጫኑ። ለወንድ ልጅ ከግንኙነት በኋላ ልታደርጊለት የሚፈልገው ነገር አንደኛ የቆዳ ንክኪ ወይም መተቃቀፍ። ከግንኙነት በኋላ የወንድ ልጅ የሆርሞን ደረጃ ዝቅ ይላል። በዚህ ሰዓት መተቃቀፍ ደህንነት እንዲሰማው ያደርጋል። ዝም ብሎ የደረቱ ላይ መተኛት ወይም እጁን መያዝ ይህ አሁንም ካንተ ጋር ነኝ የሚል መልእክት ያስተላልፋል። ሁለተኛ የአድናቆት ቃላት። ወንዶች በችሎታቸው ላይ ማረጋገጫ ይፈልጋሉ። በጣም ደስ የሚል ጊዜ ነበር ወይም አንተ ልዩ ነህ የሚል ቃላት ለወንድ ልጅ ከምግብ በላይ ናቸው። ድካሙና ጥረቱ ዋጋ እንዳለው ሲረዳ ለቀጣዩ ጊዜ የበለጠ ፍላጎት ይኖረዋል። ሶስተኛ የሰላም ዝምታ። ወንዶች ከግንኙነት በኋላ አእምሯቸው ሪስታርት ያደርጋል። በዚህ ሰዓት ስለ ቤት ኪራይ ወይም ስለ ዘመድ ችግር ማውራት ትልቅ ስህተት ነው። ይህም መፍትሄው ለጥቂት ደቂቃዎች በዝምታ አብሮ መቆየት ነው። አራተኛ ውሃ ወይም ቀዝቃዛ መጠጥ ማቅረብ። ግንኙነት ልክ እንደ ስፖርት ጉልበት ይጨርሳል። ሳይጠይቅሽ ውሃ ይዘሽለት ስትመጪ እንክብካቤሽን በተግባር እያሳይሽው ነው። ይህ ድርጊትሽ በአካል ብቻ ሳይሆን በስሜት እንደተገናኛችሁ ያሳያል። አምስተኛ ፀጉሩን ወይም ጀርባውን ማሸት። ቀስ ባለና ረጋ ባለ መንገድ ንክኪ መቀጠል። ይህ ንክኪ ወሲባዊ ሳይሆን ፍቅራዊ ነው። ወንዱ የፈለግሽው ለወሲብ ፍላጎት ብቻ አይደለም ብሎ እንዲያስብ ያደርገዋል። ስድስተኛ አብሮ የመታጠብ ግብዣ ማድረግ። ይህ ንጽህና ከፍቅር ጋር ማጣመር ነው። አብሮ መታጠብ በሁለታችሁ መካከል ያለውን መተማመንና ግልጽነት ይጨምራል። ሰባተኛ አጭርና ጣፋጭ ወሬ። ስለ ወደፊታችሁ ህልማችሁ ወይም ስለሚያስቁ ትውስታዎች ማውራት። ይህ ጊዜ አእምሯችሁ ክፍት የሚሆንበት ሰዓት ስለሆነ ንግግራችሁ በቀጥታ ልብ ውስጥ ይገባል። ስምንተኛ የእንቅልፍ ነፃነት መስጠት። ብዙ ሴቶች ወንዱ ወዲያው ሲተኛ አይወደኝም ብለው ያስባሉ። ግን ይህ የተፈጥሮ ኬሚስትሪ ውጤት ነው። እቅፍ አድርገሽው እንዲተኛ መፍቀድ ይህ ትልቅ እረፍት ይሰጠዋል። ዘጠነኛ ለስላሳ ንክኪ። ግንኙነት ካለቀ በኋላ እጁን አለመልቀቅ። ወንዶች በዚህ ሰዓት ለስላሳ ስሜት ይፈልጋሉ፣ ምክንያቱም ከባድ ስሜት ውስጥ ቆይተው ስለወጡ። አስረኛ መረጋጋትና ፈገግታ ማሳየት። ከአልጋው ላይ ተነስተሽ ወደ ስራሽ ከመሮጥ ይልቅ ለጥቂት ደቂቃዎች በፈገግታ አብሮ መቆየት። አንቺ ደስተኛ መሆንሽን ማየቱ ለእርሱ ትልቁ ስኬት ነው። ውድ የጤናማ ኑሮ ቤተሰቦች፣ ትዳር ማለት ወሲብ ብቻ ሳይሆን ከወሲብ በኋላ ያለው መከባበርና መተሳሰብ ጭምር ነው። እነዚህ 10 ነጥቦች ባልሽ ለአንቺ ፍቅር እንዲጨምርና ሁልጊዜ ወደ ቤት ለመምጣቱ እንዲቸኩል ያደርጉታል። ዛሬ አንድ ጥያቄ ልተውላችሁ። ከእነዚህ 10 ነጥቦች ውስጥ እናንተ የትኛው ዘንግታችሁት ነበር? ወይስ የትኛው ነጥብ የበለጠ ጠቃሚ ሆኖ አገኛችሁት? ሐሳባችሁን በኮሜንት ጻፉልኝ። ይህ ቪዲዮ ትዳር ላላቸው ጓደኞቻችሁ እንዲደርስ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እስክንገናኝ ጤናማ ኑሮ ለሁላችሁም።